ኪሴ ውስጥ አንድም ብር የለም። ነገር ግን በዛሬ ቀን 24 ሰዓት ውስጥ በዚህ ከተማ ውስጥ ሙሉ በሙሉ 0 ብር ብቻ በመክፈል ምግብ፣ መጓጓዣ እና መዝናኛም መጠቀም አለብኝ። ያው በነፃ ካላገኘው ብቻ ተከታተሉ። አሳራን ትበላለህ። በእግር ነው አይደል? እባካችሁ በሙዚቃ ነው። አሁን ቁርስ ስለሆነ ቁርስ መብላት ይኖርብናል። እስቲ በ0 ብር የት እንደምናገኝ አብረን እንፈልጋለን። ይመስለኛል እዛ ጋር ስጋ ቢስ አግኝተናል። እስቲ ፍቃደኛ እንደሚሆኑና እንደማይሆኑ ሄደን እንጠይቃችሁ። አባቢ ሰላም ነው? እንዴት ነሽ? አለ ይመስገን አለ። እንትና የሚሰራ ስራ ካላችሁ እቃው ማጠብ ምናምን ከሆነ ልስራና ቁርስ ነገር እስቲ አብሉኝ። ኧረ አባይ የሚቀለድበት ቦታ አይደለም፣ የስራ ቦታ ነው። ምን እያልከ ነው ያለው? የሚሰራ ነገር ካለ እሰራለሁ። የሚሰራ ነገር ስራ የለም ማለት እቃ ማጠብ ቢሆን ዌይተሮች አሉን። ስለዚህ አንተ የምፈልገው ነገር ምንድነው? በነፃ እንድታበሉኝ። ኧረ ይቅርታ አድርግልኝ፣ የሚቀለድበት ቦታ አይደለም፣ የስራ ቦታ ነው። ይቅርታ አድርግልኝ። አመሰግናለሁ። እንግዲህ አሁን እንዳያችሁት ፌል አድርጓል። ሌላ ቦታ እንፈልጋለን። ሻይ ቤት ሞከርኩ፣ እሱም አልሆነ። ቁርስ ፍለጋ ስዞር በጣም ደክሞኛል። ትንሽ ረፍና ደግሞ ሞክራለሁ። እንግዲህ ጋይስ የቁርሱ ነገር ይሆን አይመስለኝም። ስለዚህ አሁን የምሳ ሰዓትም እየደረሰ ስለሆነ የመዝናኛውን ነገር እንሞክራለን። አሁን ትንሽ ደክሞኛል። ስለዚህ አረፍ ብለን እንቀጥላለን። ላይክ ሰብስክራይብ ማድረጉን እንዳይረሳ። እሺ ጋይስ እዚያ አካባቢ ጌም ዞን አለ ተብሏል እና እዛ ጌም ዞን እንገባና ጌም እናደርጋለን፣ እንዝናናለን። የሚሆነው ነገር አይታወቅም፣ ብቻ እሱን እንሞክር። ተዛልኩ። እሺ ጋይስ ፑል ቤቱን አግኝተነዋል። እስቲ አንድ ሰው እንጠይቅ መጀመሪያ። አንድ ቴብል እንጫወት? አዎ እንጫወት። ከተሸነፍኩኝ እኔ የፈለግከውን ነገር ታዘኛል። ካሸነፍኩ ደግሞ ያው የቴብሉን አንተ ትከፍላለህ ማለት ነው። ካሸነፍከኝ ምሳ ጋብዝካለሁ ራሱና። አረ ፋሚሊያንስ እንደውም በአንድ ድንጋይ ሁለት ወፍ፣ ጭራሽ ምሳም ተገኝቷል። እስቲ ገብተን ሞክር። መቼም እስካሁን ይህ ልጅ ማን ነው ብላችሁ መጠየቃችሁ አይቀርም። ስሜ ዮሐንስ ይባላል። የምኖረው በውቢቷ ሐዋሳ ከተማ ነው። ስራዬም ቪዲዮ ኤዲቲንግ ነው። ስለኔ ይህን ያክል ካወቃችሁ ይበቃችኋል። አሁን ወደ ቪዲዮ ልመልሳችሁ። ቆይ ረስችሁ ሰብስክራይብ ማድረግ እንዳረሱ። ፋሚሊ እንግዲህ አሸንፈናል። እስቲ ምሳውን እንበላ እየሄድን ነው። ብቻ ምሳውን ያግኝተናል። ይመቻችሁ። ሊገዛ እየገባ ነው። ምሳችንን እንበላለን ማለት ነው። ምን እንደሚጋብዘን እናያለን። ብቻ ተከታተል። ምሳ ተገኝቷል። አሳምቡሳ ይሆናል ምሳችን። እንግዲህ ቦታ ፈልገን ትንሽ ቦታ አግኝተናል። እዚህ ጋር በላ አድርገን ያው እንሄዳለን ማለት ነው። እራት ሰዓት ደርሷል። ደግሞ እራት መመገብ አለብን። እዚህ ጋር በቆሎ የሚጠብስ ልጅ አግኝተናል። ፍቃደኛነቱን እንጠይቃለን። አባ በቆሎ ልጥበስልሽና ትሰጪኛለሽ ማለት ነው። በቆሎ ችግር የለም እንደለኔም አሳረፍክልኝ። አሳርፍሻለሁ። በቃ ልጥበስልሽ። ፋሚሊያስ እንግዲህ እንጠብስ ነው። እስቲ እንችላለን አንችልም ይለውን እናያለን። ከዛ እስቲ ግን ምን ችለው ይመስለኝ እንዳለ አሳርረው ብቻ። በቆሎ 50 ብር 50 ብር። አንተ ስንት ብር ነው? አንድ በቆሎ 50 ብር አይቀንስም። ከስተመር መጥበስ ጀመረ። ሳብላሽ አይተኝ ማይችል ሰው ስንት ነው መሰለህ? 50 ብር 50 ብር። አንድ በቆሎ 50 ብር ነው ጋይስ። አንድ በቆሎ ይራገባላ ጋይስ። ይሄን ነገር ግን ያበላሽሁት መሰለኝ፣ አልቻልኩበትም። በጣም ይሞቆ ለአበላቢ ይንኩኝ ነው። በጣም ይሞቆ፣ በጣም ነው የሚያቃጥለው። ብቻ ግን ያበላሽሁት አይመስለኝም። ላስረክቡ። ከዚህ በላይ ከቆየው አበላሽሁት። አመሰግናለሁ። እሺ ኧረ ችግር የለም። ሌላ ቀን ደውኛ ትሆናል። እሺ ዮ በቆሎ ይሆናል ራታችን ማለት ነው። ራታችንን እየበላን ያለ ነው በ0 ብር ግን እና በ4 ሰዓት ውስጥ በ0 ብር አልሆነም፣ አልተሳካም። ቀጣይ ሌላ ቪዲዮ እስከሰራላችሁ ድረስ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለማንኛውም ራቴን በቆሎ እየበላኝ ነው። ፒስ፣ ይመቻችሁ።